ዱንያ ላይ ሰዎች ከትልልቅ ሰዎች መጠጋጋትን ይወዳል። ከገሌ ጋር ነበርኩ፣ ከገሌ ጋር አብሬ ምሳ በላሁ፣ እንዲያደረግኩ ይላሉ። በትንንሽ ነገሮች ይፎክራሉ፣ ይኩራራሉ። ምናልባትም አላህ ዘንድ የብናኝን ያክል ቦታ የሌላቸው ሰዎች ጋር በመቀራረባቸው ኩራት ይሰማቸዋል። የክብር ሁሉ ክብር የሰው ልጆች ሁሉ አለቃ ከሆኑት ከነቢዩ ዓለይሂ ሰላቱ ወሰላም ቅርብ መሆን አኺራ ወአቅረበኩም ሚኒ መጅሊሳ። እዚህ ዱንያ ላይም አኽላቁን በማሳመሩ ይበልጥ ነቢይ ዘንድ ውድ ሰው በአኽላቅ የሚበልጠው እንደሆነ ነግረዋቸዋል። በመሆኑም ሶላት የሚሰግድ ጾም የሚጾም ላኢላሃ ኢለላህ ሙሐመዱን ረሱሉላህ የሚል የነቢይ ተከታይ ነኝ የሚል በሙሉ ትኩረት ሊሰጣቸው ከሚገቡ ነገሮች አንዱ በሄዱበት ሁሉ አኽላቅን ማሳመር ነው። የነቢዩ ዓለይሂ ሰላቱ ወሰላም ተከታይ መሆንን በስነ ምግባር ማሳየት፣ በልብስ ብቻ ሳይሆን በስም ብቻ ሳይሆን ስማችን አሕመድ ሙሐመድ ሆኖ ስራችን ጸባያችን የነቢይን ዓለይሂ ሰላቱ ወሰላም ዲን የሚያሰድብ ከሆነ ሌሎች ሙሐመዶችን የሚያሰድብ ከሆነ አላህ ዘንድ ተባረከ ወተዓላ ሰዎችን ከአላህ መንገድ በማገድ ከአላህ መንገድ በማራቅ መጠየቃችን አይቀርም። ነቢዩ ዓለይሂ ሰላቱ ወሰላም የተላኩት ስነ ምግባርን ለማሟላት ነው። መልካም ስነ ምግባሮችን ጠብቁ፣ አሰራጩ በሄዳችሁበት ሁሉ እያሉን። ብንሰግድ ብንጾም አኽላቃችን ከተበላሸ ስነ ምግባራችን ከተበላሸ የሶላቱን የጾሙን ዋጋ መልሰን እናጣዋለን። በመሆኑም ሙስሊም የሆነ በሙሉ ከቤተሰቦቹ ጋር ከጓደኞቹ ጋር ከጎረቤቶቹ ጋር ከመላው የሰው ልጅ ጋር ስነ ምግባሩ ያማረ ሊሆን ይገባል። ካፉ ክፉ ቃል እንዳይወጣ ሊጠነቀቅ ይገባል። በሆነ አጋጣሚ መልካም መሆን ቀላል ነው፣ ሁሉም ይችልበታል። ለማስመሰልም ይሁን ለዱንያዊ ጥቅም ትክክለኛው ጀነት የሚያስገባው ደረጃ የሚያሳድገው ከነቢ ዓለይሂ ሰላቱ ወሰላም የቅያም ቀን ቅርብ ጎረቤት የሚያደርገው ስራዬ ተብሎ ራስን አሸንፎ በቋሚነት የተያዘ ስነ ምግባር እንደ ቦታው እንደ ጊዜው እንደ አየሩ መኮን የለበትም። በችግርም በደስታም ጊዜ በሰላምም በፍርሃትም ጊዜ ሙስሊም አኽላቁን መልቀቅ የለበትም። በረሃብም ጊዜ ሰዎች ሲራቡ እንደ አውሬ እንደ እንስሳ የሚያደርጋቸው የሚሆኑበት ሁኔታ አለ። የረሱል ሰለላሁ ዐለይሂ ወሰለም ሱሐቦች ጦር ሜዳ ላይ በረሃ ላይ ሲዋጉ ብለው ደማቸው ፈሶ ውሃ አስፈልጓቸው ለአንድ ሰው የምትሆን ውሃ ስትመጣ ሊጠጡ ወደ አፋቸው ሲያስጠጉት ሌላ የተጎዳ ደሙ የፈሰሰ የቆሰለ ወንድማቸው ሲያያቸው ለገሌ ስጡት ብለው አስተላልፈዋል። እገሌ ጋር ሲደርስም ሌላ የሚያየው ሰው መኖሩን ሲያቅ ለሱ ስጡት ብላ ማናቸውም ሳይጠጡ ወዩእቲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሷሷ በሚለው መሰረት አንዱ ለአንዱ ለሱ ያሉ ሁሉም ሞተዋል ሳይጠጡት። ለአንድ ሰው የምትጎረሰን ቆርሰው ለሌላ ሰው አጉርሰዋል። ረሕመቱ፣ እዝነቱ፣ መተናነሱ፣ መተሳሰቡ ረመዳን ላይ ብቻ መሆን የለበትም። ደስ ያለን የተመቸን ቀን ብቻ መሆን የለበትም። ማን ለቀው መርሃችን ሊሆን ይገባል። የትኛውም ቦታ ላይ የገንዘብ ጉዳይ ሲነሳ ጠላት የሚሆኑ ሰዎች አሉ። ሌላ ጊዜ ላይ ዘመድ ናቸው፣ ወዳጅ ናቸው። መሃላቸው ላይ ገንዘብ ሲገባ ወዳጅነቱ የአኺራ ወንድማማችነቱ ይቀራል፣ ይረሳል። በይነማ አኽላቅ ዲን የሚገዛን ከሆነ ነገሮች ቢቀያየሩ ዲንን እስካልነኩ ድረስ ከእግር ስር ይደረጋል። ራስን መቆጣጠር ይቻላል። ለአላህ ብዬ የወደድኩትን ለአላህ ብዬ ነው ምጠላው፣ ለአላህ ብዬ የያዝኩትን አላህ ተው ካለኝ ሸሪዓ ተው ካለኝ ነው ምተወው ልንል ይገባል። ጊዜያዊ የማስመሰል ጸባይ ስነ ምግባር ሊሆን አይገባም። በተለይ ከቤተሰቦች ጋር ከውጭ ሰዎች ጋር አኽላቃቸውን አሳምረው ለቤተሰብ መጥፎ የሚሆኑ አንዳንዴ ደግሞ ለቤተሰብ ጥሩ ሆነው ለውጭ ሰው መጥፎ የሚሆኑ ሲያገኙ ሲኖራቸው ሲበሉ ሆዳቸው ሲሞላ ኪሳቸው ሲሞላ ጥሩ ሰው የሚሆኑ ትንሽ አደጋ ያንዣበበባቸው እንደሆነ ሲገምቱ ደግሞ አኽላቃቸውን የሚለቁ ሰዎች አሉ። መልካም ስነ ምግባርም ጽናት ያስፈልገዋል። ዲን ነው። ወዕቡድ ረበከ ሐታ ያእትየከ አልየቂን ተብሏል። መልካም ስነ ምግባር ለዱንያዊ ዓላማ ብለን ለጊዜው ብለን ደስ ሲለን ብቻ የምናደርገው ሳይሆን ዲን ነው ብለን የምናደርገው የዲን አካል ደግሞ ሁሌም ቋሚ መሆን አለበት። ከማ ቃለ ተዓላ ወዕቡድ ረበከ ሐታ ያእትየከ አልየቂን፣ ጌታህን ተገዛ፣ ለጌታህ ታዘዝ፣ ዲኑን ህጉን ተግብር፣ እውነተኛው ሞት መጥቶ እስኪ ወስደህ ድረስ ተብሏልና የትም ቦታ ላይ ሙስሊም አኽላቁ ጸባዩ
ነቢዩ ዓለይሂ ሰላቱ ወሰላም ያዘዙት አይነት ሊሆን ይገባል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد نبي عليه الصلاة والسلام إيمان ملوء هو نسو مالت أخلاق يبلت يامار للسون وبلا يا أخلاقاتشن على مامار على مستكاكل የኢማናችንን ጉድለት መለከት ነው። አንድ ሰው እንደፈለገ የሚናገር ከሆነ እንደፈለገ የሚቆጣ ከሆነ እንደፈለገ የሚደባደብ ከሆነ የፈለገውን ሁሉ የሚያደርግ ከሆነ ኢማኑ ደክሟል ማለት ነው። በተቃራኒው ነፍስያው የተለያዩ ነገሮችን እንዲያደርጉ እየገፋፋቸው አላህን ፈርቶ ዲንን አክብሮ ይሄ የሙስሊም ባህሪ አይደለም ብሎ ስሜቱን ዋጥ አድርጎ ከመጥፎ ነገር የታቀበ እንደሆነ ኢማኑ ሙሉ ነው ማለት ነው። አክመሉል ሙእሚኒነ ኢማናን አሕሰኑሁም ኹሉቃ ከሙእሚኖች ውስጥ ላኢላሃ ኢለላህ ሙሐመዱ ረሱሉላህ ካሉ በአላህ በመልእክተኛው ካመኑ ሰዎች ውስጥ ይበልጥ ኢማኑ ሙልት ያለው አኽላቁ ይበልጥ የሚያምረው ነው ብለዋል። ከማን ጋር? ከሁሉም ጋር እንደ ወቅቱ እንደ አየሩ የሚያዝ የሚተው አኽላቅ መኖር የለበትም። ኸይሩኩም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ ከእናንተ ውስጥ በጣም ጥሩ ሰው ማለት ለቤተሰቦቹ ጥሩ የሆነ ሰው ነው፣ ለሚስቱ ለልጆቹ። ውጪ ከሰዎች ጋር በመጣላቱ ብዙ ነገር እንደሚጎድልበት ስለሚያውቅ የስም መጥፋትን ስለሚፈራ ውጪ ጥሩ የሚሆን ከባለቤቱ ከሚስኪን ሚስቱ ጋር ሲሆን ግን እንደፈለገ የሚሆን ሰው መሆኑን ሁሉ የሚረሳ ሰዎች አሉ። ይህ መሆን የለበትም። ከሰራተኛቸው ጋር እንደዚሁ እንደ አለቃ ራሳቸውን ስለሚያዩ የሰራተኛ ደሞዝ ማይከፍሉ ቆርጠው የሚሰጡ ሰራተኛቸውን እንደ የድሮ ዘመን ባሪያ የሚቆጥሩ ምንም ሐቅ እንደሌለው የሚያስቡ ሰዎች አሉ። ከእንደዚህ አይነት ሰዎችም